ሰላም ሰላም የክርስቶስ ቤተሰቦች ወላዲተ አምላክ የአስራት ቃል ኪዳን ልጆች የአብ ወልድ መንፈስ ቅዱስ ረድኤት በረከት ከእናንተ ጋር ይሁን። ይህ መልእክት የደረሳችሁ የክርስቶስ ቤተሰቦች የአብ ወልድ መንፈስ ቅዱስ ቸርነት በእውነት ይበዛላችሁ ዘንድ ሐምሌ 7 የእውነት ነው ሥላሴዎች ይነግሳሉ። እግዚአብሔር የእውነት ቤታችንን እንዲባርክልን ደጉ አብርሃም ቤት ገብተው ቤቱን በበረከትና በቃል ኪዳን ጎብኝተው እንደወጡ ሁሉ የእውነት ነው የምላችሁ የመልእክት የደረሳችሁ የክርስቶስ ቤተሰቦች እግዚአብሔር ቤታችንን እንዲባርክልን ይህን ጸሎት እውነት ነው በየቀኑ ብንጸልይ መልካም ነው። ነገር ግን ወር በገባ በሰባት ቢያንስ ብናደርስ እጅግ በጣም በህይወታችን ውስጥ በተለይ ጠላት የሚፈትናችሁ ካለ በዛር መንፈስ በአይነ ጥላና በመተት የምትፈተኑ ካለ ርኩሳን መናፍስቶች በህይወታችሁ ውስጥ በእውነት ሰላማችሁን እየነሱ የሚበጠብጧችሁ ከሆነ ይሄ መልእክት ያስፈልጋችኋል። ይሄ መልእክት የደረሳችሁ ይሄ ቪዲዮ የደረሳችሁ በሙሉ የክርስቶስ ቤተሰቦች እንዳልኳችሁ ወላዲተ አምላክ የአስራት የቃል ኪዳን ልጆች ይሄንን ቻናል ተቀላቀሉኝ ማለት ነው። ከዛሬ ጀምሮ በተለይ ቪዲዮ እየለቀኩኝ እመጣለሁ። ለጥራቱ ሁኔታ ለድምፁ ምናምን ነገር እየጠነከርኩ ስመጣ ልምድ እያገኘሁ ስመጣ ሌላ ጊዜ በሰፊው ለእናንተ ለዓይናችሁ ለጆሮአችሁ የሚመጥን ቪዲዮ ይዤ እመጣለሁ። ነገር ግን አሁን መልእክቴን ብቻ አዳምጣችሁ በተለይ ሐምሌ 7 ይህንን ጸሎት ሳትጸልዩ እንዳትሉ ማለት ነው አደራ። ለምን ካላችሁን በተለይ በህይወታችሁ ውስጥ በጊዜ መናፍስቱ ለይታችሁ ርኩሳን መናፍስት በህይወታችሁ ውስጥ የተጫወተ ዘመናችሁን የምትፈልጉትን ሳይሆን በማትፈልጉት መንገድ ይወስዳችሁ ዘንድ የሚመራችሁ ርኩሳን መናፍስቶች ካሉ በእግዚአብሔር ኃይል ተጠቅማችሁ በተለይ ይህንን ሰይፍ በማንሳት የእግዚአብሔር የጦር ዕቃዎችን ተጠቀሙ እንዳለ ቅዱስ ጴጥሮስ። የእግዚአብሔር የጦር ዕቃዎች አንደኛው ጸሎት ነውና ይህንን ጸሎት በመጠቀም በተለይ ሰይፍ እንደ ስሙ እንደምንረዳው ሰይፍ ነው ማለት ነው። ሥላሴዎች ሰይፍ የእግዚአብሔር ሰይፍን እያነሳን ጠላቶቻችን በጊዜ ከህይወታችን ማባረር ከዘመናችን ከድሎቻችን አባረን እግዚአብሔር የሚሰጠንን ተስፋና እግዚአብሔር የሚሰጠንን በረከት ራሳችን ተቆጣጥረን እግዚአብሔርን እስከ ፍጻሜ ድረስ ከሱ ቸርነት ጋር እንድንቆይ እጅግ በጣም ይጠቅመናል ማለት ነው። የጸሎት ሰይፈ ሥላሴ ይባላል ማለት ነው። ጸሎቱን ቀደም ብዬ አልነገርኳችሁ። ነገር ግን ይሄ መልእክት የተረሳችሁ የቪዲዮ እናንተ ጋር የደረሰ ካለ እባካችሁን ሰብስክራይብ አድርጉኝ ማለት ነው። ላይክ እያደረጋችሁ ሼር እያደረጋችሁ እህቶቻችሁ ወንድሞቻችሁ ጋር ማድረስ ራሱ ለበረከት ይጠቅማችኋል ማለት ነው። ለበረከት ነው። መልካም ነገር መስራት የእውነቴ ነው የምላችሁ በጊዜውም ያለ ጊዜው እግዚአብሔር ሲፈቅድላችሁ ዘራችሁን ትሰበስባላችሁ ማለት ነው። መልካም የሰራ ሁሉ የሚሰበስበው መልካም ነገር ነው ማለት ነው። ስንዴ ከዘራችሁ ስንዴ ነው እንጂ አረም አትሰበስቡም እመኑ ማለት ነው። እና መልካም ነገር ለሰዎች ሼር ማድረግ ማስተላለፍ መንገር ማለት እግዚአብሔር አንደኛ ኃይል ይሰጣችኋል። የእውነቴ ነው የምላችሁ መናፍሶች ተዳክመው በጊዜ ወደ እናንተ እንዳይመጡ ትከለክላላችሁ ማለት ነውና ይሄ መልእክት የደረሳችሁ የአብ ወልድ መንፈስ ቅዱስ በረከት በቤታችሁ ይገባል ስላችሁ ቀላል እንዳይመስላችሁ ተጠቀሙትና ከዚህ ጸሎት የምታገኙት በረከት ምስክር እንድትሆኑ ስለፈለኩ ነው። በተለይ ብዙዎቻችሁ ካወቃችሁ ቲክቶክ ላይ ሰራዋለሁ ይሄንን ጸሎት በተለይ ስለ ሰይፈ ሥላሴ ብዙ ጊዜ ተናግሬያለሁ። በጣም ብዙ ሰዎች እየተጠቀሙበት ለምስክርነት በቅተዋል። በተለይ ባለ ትዳሮች ጸልዩት ማለት ነው። ትዳራችሁን የሚበጠብጥላችሁ ሰላም ቤታችሁ ውስጥ በረከት እንዳይገባ የሚከለክል ሰላም እየነሳ የሆነ ሰላማችሁን እየበጠበጠ በማታውቁት በማትነቁ መልኩ ግራ የሚያጋባ መንፈስ ካለ በዚህ ጸሎት በጊዜ ማወቅ ትችላላችሁ ማለት ነው። የትኛው መናፍስት በህይወታችሁ ውስጥ አይነ ጥላ ነው ወይንስ ደግሞ ዛር መንፈስ ከቤተሰብ የመጣ የከረመ መንፈስ ዛር ተቆጣጥሯችሁ ከሆነ እሱን ትለዩታላችሁ። መተትስ ከሆነ ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል። የትኛው እናንተን እያጠቃ ከሆነ ጸሎቱ በሰባት ቀን ውስጥ ትልቅ ኃይል ትልቅ መልእክት ነው የሚሰጣችሁና ይሄ መልእክት የደረሳችሁ አሁንም ሼር ኮፒ ሊንክ አድርጉት፣ ሼር አድርጉት። በተለይ ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ ማለት ነውና እንዳልኳችሁ አጀማመሬ ነው ይሄ። እግዚአብሔር ቢረድን ቢፈቅድና ቢወድ ወደፊት ጠንከር ብዬ በተለይ ቪዲዮ ላይ በደንብ ሰርቼ ድምፁ ላይ ሰርቼ የበለጠ እናንተን እንድትጸልዩትና ከእናንተ ምስክርነትም ቲክቶክ ላይ እግዚአብሔር በሚያውቀው በጣም ብዙ ሰው ምስክርነት ይሰጠኛል። እሱንም ምስክርነት ጠንከር እያልኩ ስመጣ አቀርብላችኋለሁ ማለት ነው። እግዚአብሔር ቢፈቅድና ቢወድና የክርስቶስ ቤተሰቦች ጸልዩት። በተለይ ተንበርክካችሁ ትጸልዩት። ይቅ በጣም መናፍስቶች እዛው አይናችሁ እያየ ትልቅ ለውጥ ነው የምታገኙት እዛው ጸሎቱ ላይ ያላችሁ ማለት ነው። በተለይ ቆማችሁም ትችላላችሁ። የደከማችሁ ደግሞ አዲስ ጀማሪዎች ካላችሁ ቁጭም እያላችሁ እየተለማመዳችሁ ስትመጡ እየቆማችሁ ከዛ እየበረታችሁ ስትመጡ ደግሞ እየተንበረከካችሁ ትጸልዩታላችሁ ማለት ነው። በተለይ ሌሊት 9 ሰዓት ላይ ማለት ነው።
እና ስግደት ደግሞ በሚፈቀድበት ሰዓት ደግሞ በተለይ ይህንን ጸሎት ከጨረሳችሁ በኋላ በአቡነ ዘበሰማያት ከመዝጋታችሁ በፊት 41 ስግደት እየሰገዳችሁ ይህንን በረከት መሳተፍ ትችላላችሁ። መናፍስቶችን መለየት ትችላላችሁ። ከለያችሁ በኋላ እያሰራችሁ ደግሞ እንግዲህ እግዚአብሔር ሲፈቅድ መሸኘት ትችላላችሁ ማለት ነው። የእውነቴን ነው የምላችሁና ይህንን በረከት ተጠቀሙ ለማለት የሰራሁት ቪዲዮ ነው። በዚህ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሐሳብ ካላችሁ በተለይ እንዳልኳችሁ እንደ ቲክቶክ ቀለል ላይለኝ ይችላል። ለምን አዲስ እየገባሁበት ስለሆነ፣ ነገር ግን እየለመድኩትና አንዳንድ ሐሳቦች ላይ የሰማው ከተሻለ ነገር እየሰማው ስመጣ የበለጠ ትልቅ መልእክት አስተላልፋለሁ ማለት ነው።